ደደም ማህይም በቃ ሁላችንም ደደም ማህይም ነን እዚህ ሶሻል ሚዲያ ላይ ያለን ማን ውርደት ክብር ምናምን የሚባል ታሪክ የለም ሶሻል ሚዲያ ላይ ዝም ብለህ ትቀጥላለህ እንዳያ ማንንም አይዋረድም ማንንም አይከብርም ሶሻል ሚዲያ ላይ ሁልሽም ክብር ምናምን የምትዩ ሶሻል ሚዲያ ላይ ስትመጪ እያዳሜ ክብርሽን ጥለሻል አለቀ ደቀቀ ስለ የትኛው ክብር ነው የምታወሩት እያዳሜ ተዋርደሻል ምረቀሌታ እንዴ ማን ነው ማንንም ያዋርደው የትኛው ሰው ነው የትኛው ንጹህና የትኛው ቅዱሱ ሰው ነው እዚህ ጋር መጥቶ ማንንም ያዋርደው እንዴ የትኛው ማን ነው ቅዱስ እዚህ ሶሻል ሚዲያ ላይ ማንንም ቅዱስ የለም ሁሉም ለገንዘቧ ነው የምትጋጋጠው እዚህ ላይ ለገንዘብ ለብር ነው የምትጋጋጠው ያዳሜ ማለት ነው ግማሹ ዩቲዩብ ሊሸቅል ለገንዘብ ግን የሰውን ስም የሰው ፋሚሊ ህይወት ምናምን እንዲህ ታተረማምሳላችሁ ማለት እንዲህ ነው የምታምሱት ለግል እንደዛ ልጅቷ እንደዚህ በቃ ከንዴቷና ከህልዋ ብዛት እንቧ እስከሚመጣ ድረስ ማለት ነው ህዝብ ከንፈር እንዲነክስባት ጣራችሁ አልተሳካም በቃ አለቀ አይነክስ በቃ ልጅቷ ትወደዳለች በቃ ተወዳጅ ናት ትጫወታለች ተወዳጅ ናት በቃ ውስጧ ደግሞ ክፋት የላትም እኔ ጓደኛዋ ነኝ እኔ እየነገርኳችሁ ነው ክፋት እንደዚህ መሰሪና ምናምን የለባትም አንድ ቀን ሴራ አሲር ተናናቅም እኔና ሰው በውስጥ አንድ ቀን ማለት ነው እንዲህ ጉድጓድ ቆፍረን ምናምን አናቅም ለሰው እግዚአብሔር የልብን ነው የሚያየው የምላስን አይደለም የልብን ነው እግዚአብሔር ልብን መርማሪ አምላክ ነው እግዚአብሔር የልብን ነው የሚያየው በቃ ተዋረደች እንትና ተዘቀዝ እንትና ተዋረደች እንትና ረከሰች እንትና ምን አለች seriously are you kidding me ማን ነው ጻድቅ የሳምንት ውርደት የሳምንት ክብር የሳምንት ውርደት የሳምንት ክብር ነው ያለው እዚህ ሶሻል ሚዲያ ላይ ደግሞ ቆሻሻ አፕ ነው ቲክቶክ ማለት ነው በቃ እዚህ ቆሻሻ አፕ ላይ ስትመጡ ያዳሜ ክብርሽን ጥለሻል በቃ የትኛውም ሰው ክብር አለኝ ምናምን እንዳትመተሽ እዚህ ጋር ስለ የትኛው ክብር ነው የምታወሩ ይሄ አንቺ ነው አሽቃባጭ አለቅላቂ እንጂ በፌክ አካውንት መተሽ አትሳደቢ በሪል አካውንትሽ ነው እከክ ቆሻሻ ንፍጣ ይሄን ፎቶ እኮ ማለት ነው ያውን ትላንትና የፍቅረኛዋ ብላም ብላችሁ የተባላችሁ ፎቶ ማን እንዳልሽ እኮ እናጋለን ከናትሽ ባል ጋር የተጋደምሽ ውርደታ አትነካኩን በቃ አትነካኩኝ እኔ በተለይ እንዲ ምርርን ያለኝ እኔ ሶሻል ሚዲያ ላይ ላይክ ምንም ነገር ከዚህ በኋላ ምንም እንዲ ወደ ኋላ መመለስበት ነገር የለም ጥጊዝሽ ጥሩ ምትመሲ ማለት ሰው ስለምታምን ነው በቃ ልጅ እንዲ ስሟን ለማበከት መጣ በውሸት የሰው ስም ለማቆሸሽ መጣ ምድሬ እናትሽን ባልማት ምሪ ቆሻሻ ነሽ ይሄንን በዚህን ያክል ርቀት ክፋት ከጀርባ ስታደብ ነበር አይላፈር ያለችሽ እናትሽ በዚህ ተነሳ አንቺ ነሽ እንደዚህ አይነት ደባ ከጀርባ ስታደብ የነበረው እንዳነካኪኝ እኔ ደግሞ ማለት ተያይዘን ነው የምንተላለቃት ቆሻሻ ቲ
ይችና በለፈለፈው አልፊ ጠፋለች። የውሸት እናት፣ የውሸት ፍቅረኛ፣ የውሸት ምን። አረ ይደብራል። እመቤቴን አረ ፈጣሪን ፍሩ። በቃ እንፈራለን ትሎ አይደል እንዴ? በቃ ፈጣሪን ፍሩ። ስንት ነገር እኮ አለ። አሁንም አንዲ እበታትነዋለሁ ነው የምላችሁ። እኔ ንኩኝ። እኔ ደብልቅልቁን ነው የማወጣው ቲክቶኩን ከዚህ በኋላ ደብልቅልቁን ማለት እናቴ ትሙት ደብልቅልቁን ያዳሜ ምሽግ ይዘሽ ምትሽለጨለጭውላ ማለት ነው። እከክ ጠገባችሁ እኮ የሆነ ራሳችሁን በፊት ለፊት ምናምን በቃ አረ ነው እንዴ ለካ እንደሱ ነው እንዴ ለካ። ተይ እንጂ በደንብ እኮ ነው የምንተዋወቀው በደንብ። የበሰበሰ ዝናብ አይፈራም እናቴ። ተጨንቀላት አላበዙትም እንዴ ማርያምን እንዴ? ለ79 አንድ ሰው እንደለመዳችሁት አንድ ሰው ላይ ነው የምትዘምቱት። እኔንም እንዲህ ልበሉኝ ነበረ። አሁን ነው የተዋችሁኝ። ዞሮ እኔ ደግሞ ልካፈለው፣ ደግሞ ግማሹን ደግሞ የእሷን ማለት ነው ልካፈለው። ተሳደብ እየወጣሽ አፍሽን ክፈች። ዲያረ እኔ ማንኝ እያለን እንጂ እግዚአብሔርን እኔ ማንኝ ከይን የመጣሁት ምንድነው ማደርገው ጀርባዬ ምንድነው ውስጥ ያለኝ ሰው ጋር እያተባባልን እንጂ አትቀዛዝኑ እንጂ የሆነ ሰው ስለማይናገር ምናምን አታፍሉ ማርያምን አታፍሉ። በቃ አታፍሉ። ማንም ጫይ የለም እዚህ ቲክታክ ላይ። ያ ቤታ ምናምን በፖለቲካው ምናምን በቃ ፖለቲካ ውስጥ ነበረችበት ምናምን በቃ አለፈ። አሁን ላይ ተቀይራለች። በቃ አለቀ። ሌላ ሰው ናት። በፖለቲካው እሺ። አሁን እኔ ፐርሰናል እኔ ልታጠቁኝ የምትችሉ በፐርሰናል ነገር ነው። ፐርሰናል እንዲያርጋ ምንም አባሽ አያገባሽም። ባረግም ባላረግም የራሴ መብት ነው። ምንም አባሽ አያገባሽም። የራሴ መብት ነው። ስለ ራሴ ነው የምታወሩት። እሷን ግን ከህዝብ ጋር ለማያያዝ ነው የምትጥሩት። ልዩነቱ እኮ ይሄ ነው እኮ። አሁን እኔ የምሰደበው በፐርሰናል ነገሬ ነው። ፐርሰናል ነገሬ ደግሞ ምንም አባሽ ጁንታ ይግባብሽ። በፐርሰናል ነገሬ ነው መተሽ የምትናገሪ። እንዲያርጋ ዲቦራ እንዲሆና እንዲወጣ መብቴ ምንም ባደርግ የራሴ መብት ነው። የፈለኩትን ጭንቅለ ቆጥ ላይ በወጣ መብቴ ነው። የፈለኩትን ነገር ማድረግ መብት አለኝ። እዚህ በራሴ በፈለኩት ነገር እንደፈለኩ ማድረግ መብት አለኝ። እንደፈለኩ የመሆን መብት አለኝ። እንደፈለኩ። እሷን ግን የሚጥሩት በቃ ልጅቷ ፖለቲካ ውስጥ ስለነበረች ቤታ ህዝብ ከንፈር እንዲነክሰው። እኔ አሁን ስለኔ ቢወራ ማንም ከንፈሩን አይነክስም ምናምን ተባብሎ ነው የሚተላለፈው። ቢኮዝ ስለ ፐርሰናል ነገር ነው የሚወራው። ፐርሰናሊ ነው ይሄ እንዲያርጋ እንደዛ አርጋ ነው። ፖለቲካ አታመጭብኝም። እኔ አላቅምም፣ አላወራምም፣ መግባትም አልፈልግም። ምንም አላቅላችሁም። የእናንተ ፖለቲካ ነኝ አላቅም። በቃ እኔ ንጹህ ኢትዮጵያዊ ነኝ። እንዲህ ሰረኝ እያልኩ እንኳን ሳውራ ስንትሽኛ ታቂ። በቃ በራሴ ላይፍ ነኝ። በራሴ ሙድ ነው የመጣሁት። በራሴ ሙድ ነው የምቀጥለው። የፈለግሽው ነገር ብታወሪ እንዲያርጋ ባለጌናት እንዲናት ሸርሙጣናት እዚህ አይለጠፍብኝም። እኔ እስካልሆንኩ ድረስ ምንም አባሽ አታመጭ። ግን ፖይንቱ እሱ አይደለም። እሷን ግን ህዝብ ከንፈር እንዲነክስባት የድሮ ነገር እያስታወሳችሁ ቢኮዝ ስለተወደደች፣ ቢኮዝ በህዝብ ተቀባይነት ስላገኘች፣ ህዝቡ ስለተቀበላት ስለወደዳት። እንዲህ ሳያቀርቶ ነው እንዲህ በቪዲዮ ኮል ያወሩ እኮ በቪዲዮ ኮል የተወራሩ የተነጋገሩትን የምታወጡ እኮ ነው የምትመስሉት። ታስቁኛላችሁ እኮ ላይቭ ላይ እኮ ነው ልጅቷ
አወራችሁ እኮ ነው። ኬት ነው ምንድነው? ኬት ነው እንዴ? ላይቭ ላይ የተደረገ ነገር እኮ እንደሚስጥር አይታችሁ እኮ አሁን ይኸው አመጣንላተን። ካም ኦን ጋይስ ቢ ስማርት በቃ በቃ ትወዳለች አለቀ። ያውቃሉ እኮ ተሳዳቢ እንደነበረች እኮ ያውቃሉ። እንደምትሳደብ እንደነበር እኮ ይታወቃል እኮ። አዲስ ነገር እኮ አይደለም እኮ ላይ እኮ ነው እንዴ። በቪዲዮ ኮል ምናምን እኮ በቮይስ እያወራች እኮ ሪከርድ አድርገሽ እኮ አይደለም የመጣሽው እኮ አዲስ ነገር። እንደዛ ሲሆን ሰው እንዲህ ትላለች እንዴ ፊት ለፊት እንዲህ እያለች ምናምን የሚለው በቪዲዮ ኮል ወይ ደግሞ ይሄ ሪከርድ ምናምን የተደረገ ቮይስ ሲወጣ ነው። ኦኬ እንደዚህ አይነት ቮይስ ሲወጣ እንጂ ላይቭ ላይ ያደረገችው ልጅቷ ላትጠላ ተወደደች። በቃ አለቀ። ምን ትሆኑ በቃ ላትጠላ ተወደደች። የሚገርም ስብና ነው ያላት ቤታዩ ምናምን። አሁን እንዲከፉ ምናምን አሁን አንዳንድ ሰው ክፉ አድርጎ ነው የሚመስለው። እኔ ስለማቅ ነው የምነግራችሁ። እኔ እናቴ ትሙት ነው የምላችሁ። አንድ ቀን እኔ እና እሷ በውስጥ ማለት ነው አንድ ሰውን ለመጣል እኔ ነግሬያታለሁ ከዚህ በፊት ለእንትና አንድ ቀን እንደዚህ በስልክ ማለት ነው አንድ ቀን አንድ ሰውን ለመጣል ሴራ ሰርተን አናውቅም። ይኸው እግዚአብሔር በሚያውቀው ፈጣሪ በሚያውቀው ማለት ነው። ነይ ቃል እስቲ ገዝት ላይ ተቀመጭ።